ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ የ10ኛ ክፍል ጂኦግራፊ ዩኒት 2 ክላይሜትስ ኦፍ አፍሪካ የሚለው ዩኒታችን ነው። በዚህ ቪዲዮ የዩኒቱን ሁለተኛ ክፍል እናያለን። ርዕሳችንም እንግዲህ ክላይሜት ታይፕስ ኤንድ ዞንስ ኦፍ አፍሪካ የሚል ርዕስ ነው የሚኖረን። በዚህ ርዕሰ ጉዳይ እየተወያየን የተወሰኑ ደቂቃዎችን አብረን እናሳልፋለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትረሱ። በየጊዜ የሚለቀቁ ቪዲዮዎች ሲለቀቁ የማስታወቂያ መልእክት ለእናንተ እንዲደርሳችሁ ደግሞ የደወል ምልክቷን ኦን ማድረጋችሁንም እንዳትረሱ ማለት ነው። አብራችሁ ይቆዩ። መልካም ቆይታ። ስለዚህ እንግዲህ እዚህ ጋር እንደምታዩት ክላይሜት ታይፕስ ኤንድ ዞንስ ኦፍ አፍሪካ የሚል ነገር ይኖረናል። ከዚህ ቀደም በፓርት 1 የምታስታውሱ ከሆነ ኦቨርኦል የሆነውን ክላይሜቲክ ሪጅን አይተናል። ኦቨርኦል ክላይሜቲክ ሪጅንስ ኦፍ ዘ ወርልድ ወይም በዓለም አቀፍ ደረጃ ያለውን አጠቃላይ ክላይሜቲክ ኮንዲሽን ምን እንደሚመስል ወይም ክላይሜቲክ ሪጅን እንዲሁም ዞን ምን እንደሚመስል ለማየት ችለን ነበረ። ምናልባት ያ ቪዲዮ ደርሷችሁ ካልሆነ ወደ ጎን በማለት ያንን ፓርት ማየት ትችላላችሁ። የመለስ ብላችሁ ቻናል ውስጥ በመግባት ልታገኙትና ትጠቀሙበት ትችላላችሁ ማለት ነው። ሶ ጋይስ እዚህ ጋር እንግዲህ there are so many terms continental climate, equatorial climate, maritime climate, ocean current, the ITCZ, the tropical wet and dry region, tropic of Cancer and tropic of Capricorn የሚሉ ቃላቶች አሉ። እያንዳንዱ ርዕሳችን ውስጥ የምናገኛቸውና ዲፋይን እያደረግን እየተረዳናቸው የምናልፋቸው ኮንሰፕቶች ወይም ተርምስ ናቸው ማለት ነው። So the climate of Africa is characterized by a range of climates such as the equatorial climate, the tropical wet and dry climate, the tropical monsoon climate, the semi-arid climate or also known as semi-desert and steppe, the desert climate also known as the hyperarid and arid, and the subtropical highland climate ተብለው ይከፈላሉ። እዚህ ጋር ተመልከቱ። The climate of Africa is characterized by a range of climates. አፍሪካ ውስጥ ያሉ ክላይሜቶች በጣም በርካቶች ናቸው ሲል ነው። የመጀመሪያው ኢኳቶሪያል ክላይሜት ነው አለ። ሁለተኛ ኢኳቶሪያል ዌት ኤንድ ድራይ ክላይሜት ነው አለ። ሶስተኛ ትሮፒካል ሞንሱን ክላይሜት ነው አለ። አራተኛ ሰሚ አራይድ ክላይሜት also known as semi desert and steppe። አምስተኛ ዴዘርት ክላይሜት also known as hyper arid and arid። እንዲሁም ስድስተኛ ሰብትሮፒካል ሃይላንድ ክላይሜት። ስለዚህ ስድስት ሬንጅ ኦፍ ክላይሜቶችን አየን ማለት ነው ኢን አፍሪካ ራይት። ቴምፕሬት ክላይሜትስ አር rare across the continent except at a very high elevations and along the fringes of the continent። ቴምፕሬት ክላይሜት የሚባለው እንግዲህ አፍሪካ ውስጥ ሬር ነው ወይም በትንሹ ነው የሚገኘው። ኤክሴፕት ይላል except at a very high elevation and along the fringes of the continent. Right? Here fringes ሲል እዚህ ጋር fringes of the continent ማለት ዳርቻ ወይም በኮንቲነንቶቹ ዳር አካባቢ ነው የምናገኘው ብዙ ጊዜ ማለት ነው ይሄንን ቴምፕሬት ክላይሜት የሚባለው። In fact, the climate of Africa is more available in rainfall amounts than in temperature, which are consistently high. አይታችኋል። the climates of Africa is more available in rainfall amount than temperatures። ከቴምፕሬቸር ይልቅ ክላይሜት ኮንዲሽኑ ምን አይነት ነው? ሬንፋል ወይም ዝናብ የሚበዛበት ነው ይለናል። the African deserts are the sunniest and driest parts of the continent owing to the prevailing presence of the subtropical range with subsiding hot dry air masses። እዚህ ጋር እንግዲህ አፍሪካ ላይ ያሉ ዴዘርቶች ወይም በረሃዎች ሰኒስት ናቸው። ሰኒስት ማለት በጣም ፀሐያማ ማለት ነው። እንዲሁም ድራይስት ናቸው። ድራይስት ማለት በጣም ደረቃማ ማለት ነው። ስለዚህ ከፍተኛ የሆነ ፀሐይ አለ፣ በዛ ላይ ደረቅ ናቸው ማለት ነው። Africa holds many heat-related records. The hottest extant region year-round, the areas with the hottest summer climate, the highest sunshine duration and more. እንግዲህ አፍሪካ ውስጥ የሚስተዋሉ የአየር ንብረቶችን ስናይ the hottest extended region year-round ያ ማለት አብዛኛው ኮንቲኔንቱ ሆተስት ነው።
አፍሪካ ማለት ነው። ቢኮዝ የምድር ወገብ አፍሪካ ለሁለት ነው እኩል ሃፍ ዋይ ቆርጦት የሚያልፈው ማለት ነው። ምድር ወገብ ደግሞ በጣም ሞቃታማ ነው። ኤንድ ኤሪያ ዊዝ ዘ ሆተስት ሳመር ክላይሜት ሳመሩም ራሱ ሆተስት ነው በጋ ምንለው ማለት ነው በፈረንጆች። ዳይሬክትሊ በእኛ ደግሞ ስንተረጉመው ሰመር ክረምት ነው። the highest sunshine duration እንዲሁም አፍሪካ ላይ ሃይስት የሆነ ሰንሻይን ዱሬሽን ነው። ያ ማለት ከፍተኛ የሆነ ፀሐይ መጠን አለ አፍሪካ ውስጥ። ከፍተኛ የሆነ ፀሐይ ሽፋን አለ ቢኮዝ ምድር ወገብ አካባቢ ስለሚገኝ ማለት ነው። አፍሪካ ወይም አፍሪካን ለሁለት ስለሚከፍለው ማለት ኢኳቶሪያል ወይም ኢኳተር የሚባለው ላይ እኩል ስለሚከፍለው ሰንሻይን በከፍተኛ ሁኔታ አለ ወይም ረጅም የፀሐይ ብርሃን ያገኛል ማለት ነው የአፍሪካ ኮንቲኔንት። ግን ወደ ዋልታዎች ብንሄድ የሆነ ታይም ላይ ጨለማ ብቻ ይሆናል 24 ሰዓት ሙሉ፣ የሆነ ሰዓት ደግሞ ፀሐያማ የሚሆንበት አግባብ አለ። ግን አፍሪካ ላይ ስንመጣ the highest sunshine duration አለ ወይም ከፍተኛ የሆነ ፀሐይ የሚወጣበት ረጅም የሆነ ጊዜ አለው ነው የሚለው። owing to Africa's position across the equatorial and subtropical latitude in both the northern and southern hemisphere, several different climate types can be found within it. እንግዲህ አፍሪካ በኢኳቶሪያል እና በሰብትሮፒካል ላቲቲዩድ መካከል ስለሚገኝ ያ ማለት በደቡብም በሳውዝም ማለት ነው የተለያዩ የክላይሜት አይነቶች ይገኛሉ ማለት ነው። ካርታውን መለስ ብዬ ላሳያችሁ እዚህ ጋር እስኪ። አሁን ይዩት። አፍሪካ ማለት ይሄ ነው። this is our continent. okay then this line means የሚታያችሁ ላይን እዚህ ጋር አፍሪካን ለሁለት ሰንጥቆት የሚያልፈው እዚህ ጋር የተሰመረው ኢኩዌተር። then ወደ ላይ ከፍ ስትሉ እዛ አካባቢ ደግሞ የካንሰር መስመር ነው ወይም ትሮፒክ ኦፍ ካንሰር ነው። ከዚህ ደግሞ ትሮፒክ ኦፍ ካፕሪኮርን አለ እዚህ አካባቢ። ስለዚህ ከዚህ ጫፍ ይዞ እስከዚህ ጫፍ ያለው ኦልሞስት the hottest የሚባለው ክፍል ነው ይሄ ከዚህ እስከዚህ ድረስ ማለት ነው። በዚህ ምክንያት አፍሪካ ውስጥ የተለያዩ የክላይሜት ኮንዲሽን ይስተዋላሉ ነው የሚለው። The continent mainly lies within the tropic zone between the Tropic of Cancer and the Tropic of Capricorn. Hence, it is interesting density of humidity. That means የአፍሪካ ኮንቲነንት በአብዛኛው ላይ የሚያደርገው ወይም የሚገኘው በትሮፒካል ዞን እና በትሮፒካል ዞን ነው። እሱም ትሮፒካል ዞን የምንለው ትሮፒክ ኦፍ ካፕሪኮርን እና ትሮፒክ ኦፍ ካንሰር ነው። ትሮፒክ ኦፍ ካንሰር ማለት በ23.1 ኖርዝ ወይም ሰሜናዊ አቅጣጫ፣ ትሮፒክ ኦፍ ካፕሪኮርን የምንለው ደግሞ በ23.5 ወይም በ23.1 ሳውዝ ዳይሬክሽን የሚገኝ መስመር ነው። ይህ ምን ይባላል? ትሮፒካል ዞን ይባላል። ስለዚህ አፍሪካ በትሮፒካል ዞን ውስጥ ስለሚገኝ የተለያዩ ክላይሜቲክ ታይፖች ይስተዋላሉ ማለት ነው። ከዛ በተጨማሪ ደግሞ ደንሲቲ ኦፍ ሂዩሚዲቲ ወይም ከፍተኛ የሆነ እርጥበት እናገኛለን እዚህ አካባቢ ማለት ነው። ሂዩሚዲቲ precipitation intensity is always high and it is the hot continent. precipitation ወይም የዝናብ መጠኑም ስናይ እንግዲህ በከፍተኛ ሁኔታ እዛ አካባቢ ላይ ይገኛል። ሆተስት ነው። ስፔሻሊ ምድር ወገብ አካባቢ የትሮፒካል ሬፎሬስት የሚባለው ሪጅን ነው ማለት ይቻላል። ኤቨርግሪን የሆነ ፕላንቶች የሚገኙበት ከፍተኛ የሆነ ዝናብ ያለበት ከፍተኛ የሆነ ሙቀት ያለበት ኤሪያ ነው ምድር ወገብ አካባቢ የሚባለው ወይም ኢኳቶሪያል የሚባለው። ኢኩዌተር እንግዲህ ከፍተኛ የሆነ ፀሐይ አለ በሉ፣ ከፍተኛ የሆነ ዝናብ አለ፣ ጫካ ወይም በደን የተከበበ ነው። በረጃጅም ደኖች ኤቨርግሪን በሆኑ ዛፎች ወይም ፎሬስቶች የተከበበ ነው ማለት ነው። አፍሪካ ውስጥ እነዚህ ነገሮች አሉ። ዋርም ኤንድ ሆት ክላይሜት prevails all over Africa, but mostly the northern part is marked by aridity and high temperature. ምንም እንኳ እንግዲህ አፍሪካ ውስጥ ዋርም እና ሆት የሆነ ክላይሜት ይስተዋላል። እንደነገርኳችሁ እንግዲህ ምድር ወገብ አካባቢ ላይ ከፍተኛ የሆነ የዝናብ መጠን አለ፣ ሙቀትም አለ፣ ደንም አለ። ግን ሰሜናዊ ፓርቱን ስናይ is arid and high temperature ደረቃማና ከፍተኛ የሆነ ቴምፕሬቸር ያለበት ነው። ይሄ ማለት እንግዲህ ጀስት የሰሃራ በረሃ የምንለው አካባቢ ማለት ነው። እዛ አካባቢ ላይ በረሃ ማለት ይስፋፋል በከፍተኛ ሁኔታ ማለት ነው። አብዛኛው ሰሜናዊ ተከባቢ
የአፍሪካ ሰሜናዊ ፓርት ዴዘርት ነው። Only the northernmost and the southernmost regions of the continent have a Mediterranean climate. እንግዲህ የደቡባዊ ጫፍና የሰሜናዊ የአፍሪካ ጫፍ የሜዲትራኒያን ክላይሜት ይስተዋልበታል ማለት ነው፣ ወይም ጠርዝ የምንለው ማለት ነው። ሰሜናዊ ጠርዝና ደቡባዊ ጠርዝ። The equatorial runs through the middle of Africa, as do the tropics of Cancer and the tropics of Capricorn, making Africa the most tropical of all the continents. Africa's position is relatively unique in the sense that it almost have a mirror image of the climate zone to the northern and southern of the equator with regard to latitude. እዚህ ጋር እንግዲህ ከዚህ ቀደም ብያችኋለሁ አፍሪካን የምድር ወገብ ለሁለት እኩል ስለሚሰነጥቀው በስተሰሜን በኩል ያለው የአየር ንብረት ሁኔታ በስተደቡብ በኩል ካለው የአየር ንብረት ጋር ተመሳሳይ ነው። because it's a mirror image because አፍሪካ እዚህ ጋር ሳይቻችኋለሁ እንግዲህ የምድር ወገብ ነው። ከዚህ በስተሰሜን የሚታየው የአየር ንብረት ሁኔታ በስተደቡብ ላይ ያለው ኮፒ ነው፣ ተመሳሳይ ነው ማለት ነው። ትንሽ ዲፈረንስ ነው የሚኖረው because በሰሜን በኩል በረሃማነት ይስፋፋል ማለት ነው። Right? When considered in detail, the movements of the air masses and their effect provide the basis for the divisions of the continent into 8 climatic regions. In Africa, there are 8 climatic regions. Simply, በቀላሉ አፍሪካ ውስጥ 8 climatic regions አሉ። እነሱም እዚህ ጋር የተዘረዘሩት ናቸው። Okay? እዚህ ጋር የተዘረዘሩት the first one is the equatorial or tropical wet climate region. Okay? The tropical region ወይም the equatorial region ወይም ደግሞ the tropical wet climate region ይባላል የመጀመሪያው። second, the tropical wet and dry region. tropical wet and dry region. ሶስተኛ semi-arid climatic region. semi-arid climatic region. አራተኛ hot desert climatic region. አምስተኛ humid subtropical climatic region. humid subtropical climatic region. ስድስተኛ Mediterranean climatic region. the Mediterranean climatic region. Then next, the warm temperate east coast climatic region. After that, warm temperate continental climatic region. And finally, the mountain climatic region. Okay? Okay, next, types and characteristics of climate zones in Africa. Type and characteristics of climate zones in Africa. አፍሪካ ውስጥ ያሉ እንግዲህ የክላይሜት ታይፖች እንዲሁም ካራክተራቸው እንደሚመስል እናያለን። ቀጥሎ climate is regulated by the apparent movements of the sun between the two tropics and the associated movements of the wind. ክላይሜት ወይም የአየር ንብረት የምንለው እንግዲህ ሬጉሌት የሚደረገው the apparent movement of the sun እንዲሁም ደግሞ the two tropic and also the movement of wind. አሁን የዊንድ እንቅስቃሴ ወይም የንፋስ እንቅስቃሴ ከዛ በተጨማሪ the apparent movement of the sun between the two tropics. the apparent movement of the sun ስንል እንግዲህ apparent movement ማለት የሚመስል ግን ያልሆነ ነገር። ለምሳሌ ፀሐይ እንደምትንቀሳቀስ ነው እኛ የሚሰማን አይደለም። ሳይንሱ ግን ፀሐይ ስቴሽነሪ እንደሆነችና መሬት እንደምትዞር ነው። ስለዚህ የፀሐይ በምስራቅ በኩል ወጥቶ በምዕራብ መግባት apparent movement of the sun ይባላል። ነገር ግን ፀሐይ በምስራቅ ወጥታ በምዕራብ ሳትሆን የምትገባው መሬት ከምዕራብ ወደ ምስራቅ ሮቴት ስለምታደርግ ነው። እሱ ሪል ሙቭመንት ነው። apparent movement ግን ለኛ የሚመስለን ነው። ስለዚህ ክላይሜት ሬጉሌት የሚደረገው ወይም ባጭሩ ክላይሜት ወይም የአየር ንብረት በዋናነት ቼንጅ የሚያደርገው
በፀሐይ አማካኝነት ነው። በፀሐይ ሙቀት አማካኝነት እንዲሁም ደግሞ በንፋስ እንቅስቃሴ ነው። Meanwhile, north or south of the equator, the climate tends to change similarly. እንግዲህ ሳውዝ ኦፍ ዘ ኢኩዌተር እና ኖርዝ ኦፍ ዘ ኢኩዌተር ሚረር ኢሜጅ ነው ብለናል ቀደም ላይ። ያለው ክላይሜቲክ ኮንዲሽን ተመሳሳይ ነው። ያ ማለት ለምሳሌ ትሮፒክ ኦፍ ካንሰር ላይ ያለው የአየር ንብረት ሁኔታ ትሮፒክ ኦፍ ካፕሪኮርን ላይ ካለው የክላይሜት ኮንዲሽን ጋር ሲሚላር። This gives rise to asymmetrical climatic zone in Africa consisting of the central zones of the equatorial climate. The equatorial climate, the tropical zone, hot desert, and the Mediterranean zone. ስለዚህ ሲሚላር ስለሆነ በደቡብ እና በሰሜን በኩል ያለው ሲሚላር ስለሆነ ኢኳቶሪያል ክላይሜት በሰሜንም በደቡብም ያለው ሲሚላር ነው። ትሮፒካል ዞን በሰሜንም በደቡብም ሚረር ኢሜጅ ነው። ሆት ዴዘርት ኤንድ ሜዲትራኒያን ዞንም ኦልሶ በደቡባዊም በሰሜናዊም ሲሚላር የሆነ ክላይሜቲክ ኮንዲሽኖች ይታያሉ ማለት ነው። ዲቴልስ ኦፍ ዘ ታይፕስ ኤንድ ካራክተሪስቲክስ ኦፍ ኢች ክላይሜት ዞንስ አር ፕሬዘንት ቢለው። እንግዲህ እዚህ ጋር ዲቴሎቹ እያንዳንዳቸው እዚህ ጋር ተቀምጠዋል። የመጀመሪያ የምናገኘው ዘ ኢኳቶሪያል ክላይሜት ሪጅን ነው። ኦልሞስት 8 አካባቢ ያደረግናቸው እዚህ ጋር ተዘርዝረዋል። ቤዚካሊ ከላይ 8 ብሎ ያስቀምጣቸው እንጂ 9 ናቸው። ምናልባት ካውንት አድርጋችኋቸው ከሆነ እዚች ጋር 1 2 3 4 5 6 7 8 9 ከስርም የተጠቀሱት እንግዲህ አንደኛ አለ፣ ሁለተኛ ትሮፒካል ዌት ኤንድ ድራይ ሪጅን፣ ሶስተኛ ተሚያራይድ ክላይሜቲክ ሪጅን፣ አራተኛ ዘ ሆት ዴዘርት ክላይሜቲክ ሪጅን፣ አምስተኛ ሁማይድ ሰብ ትሮፒካል ክላይሜት ሪጅን፣ ስድስተኛ ሜዲትራኒያን ክላይሜት ሪጅን፣ ሰባተኛ ዘ ዋርም ቴምፕሬት ኢስት ካስት ክላይሜቲክ ሪጅን፣ ስምንተኛ ዋርም ቴምፕሬት ኮንቲኔንታል ክላይሜት ሪጅን፣ እንዲሁም ዘጠነኛ ዘ ማውንቴን ክላይሜት ሪጅን የሚሉ ነገሮች ይታያሉ ማለት ነው። ስለዚህ በአጭሩ ስንት ናቸው? 9 አካባቢ ናቸው። 8 ብሎ ላይ ያስቀምጣቸው እንጂ 9 ክላይሜቲክ ኮንዲሽኖች ወይም ሪጅኖች አሉ ማለት ነው ኢን አፍሪካ። ኦኬ። ስለዚህ ከመጀመሪያው ስንጀምር ትሮፒካል ክላይሜት ሪጅን የሚል እናገኛለን። ኢኳቶሪያል ማለት ነው። ኢኳቶሪያል ክላይሜቲክ ሪጅን Equatorial climate is experienced in the lowland area between the latitude of 5 degrees north and 5 degrees south of the equator. ከኢኩዌተር ወይም ከምድር ወገብ በስተሰሜን 5 ዲግሪ ኖርዝ ድረስ በስተደቡብ 5 ዲግሪ ሳውዝ ድረስ በዛ ኤሪያ ውስጥ ያለው በሙሉ ኢኳቶሪያል ክላይሜት ሪጅን ተብሎ ይጠራል። አጠቃላይ 10 ዲግሪዎችን ይይዛል። በስተደቡብ 5 ዲግሪ ያክል፣ በስተሰሜን 5 ዲግሪ ያክል ቶታል 10 ዲግሪ እንትን ይላል ማለት ነው። አሁን ከኢኩዌተር ተነስቶ እስከ ሰሜኑ 5 ዲግሪ ድረስ ያለው የአየር ሁኔታ ከደቡባዊ ጋራ ሚረር ኢሜጅ ነው ወይም ደግሞ ተመሳሳይ የሆነ የአየር ንብረት ነው ያለው። This covers mainly parts of the Central Africa which includes the Democratic Republic of Congo, Gabon, Cameroon በዋናነት እነዚህ 3 ሪጅኖችን ይሸፍናል። ከ5 ዲግሪ ኖርዝ and 5 ዲግሪ ሳውዝ of the equator, Democratic Republic of Congo, Gabon and Cameroon. It's also experienced in the southern parts of Nigeria, Ghana, Benin, Sierra Leone. ደቡባዊ የነዚህ ሀገር ጫፍ ደግሞ የዝን የአየር ንብረት ይኖራቸዋል ማለት ነው። የናይጄሪያ ደቡባዊ ፓርት፣ የጋና ደቡባዊ ፓርት፣ የቤኒን እንዲሁም የሴራ ሊዮን ደቡባዊ ፓርት ኢኳቶሪያል ክላይሜቲክ ሪጅን ውስጥ ይካተታሉ ማለት ነው። Highlands and coastal area, especially in East Africa, experienced modified equatorial climate where the temperature is much lower than it is experienced in the true equatorial climate. ይሄ ደግሞ ሃይላንድስ ኤንድ ካስታል ኤሪያስ ስፔሻሊ ኢን ኢስት አፍሪካ ምስራቅ አፍሪካ አካባቢ ያሉ አንዳንድ ኤሪያዎች ላይ የኢኳቶሪያል ክላይሜት ነገር ይኖራቸዋል። ነገር ግን the temperature is much lower than it is experienced in the true equatorial climate. ቴምፕሬቸሩ ዝቅተኛ ነው። ኢስት አፍሪካ ላይ የሚስተዋለው የኢኳቶሪያል ክላይሜት ኮንዲሽን ከትሩ ኢኳቶሪያል ክላይሜቱ ጋር ሲነጻጸር ዝቅተኛ የሆነ ቴምፕሬቸር አለው። ከዛ ውጭ ግን ተመሳሳይነት ያለው የአየር ሁኔታ ይስተዋላል ማለት ነው።
In equatorial climate, temperatures are very high throughout the year, averaging about 26 degrees centigrade. The hottest months in the year are March and September, when the sun is overheated at the equator. በኢኳቶሪያል ክላይሜት ውስጥ ወይም ምድር ወገብ አካባቢ ያለው የክላይሜት ኮንዲሽን ስናይ ቴምፕሬቸሩ ከፍተኛ ነው አመቱን በሙሉ። አቨሬጅ ቴምፕሬቸሩ እንግዲህ 26 ዲግሪ ሴንቲግሬድ ነው። በጣም ሞቃት የሚባሉ መንዞች ደግሞ ሁለቱ መንዞች ናቸው፣ ማርች ኤንድ ሰፕቴምበር። ማርች ኤንድ ሰፕቴምበር ላይ እንግዲህ ፀሐይ በምድር ወገብ አናት ላይ የምትሆንበት ነው። ያ ማለት ቀኑም ሌቱም እኩል የሚሆንበት 12 ኦክሎክ የሚሆንበት ነው። ኦኬ፣ ስለዚህ በዚህ ታይም በጣም ሞቃት ይሆናል ማለት ነው። The diurnal temperature range is very low, about 3 degrees centigrade. Diurnal ማለት ነው እዚህ ጋር diurnal ማለት ሲምፕሊ ዕለታዊ ማለት ነው። ዕለታዊ ቴምፕሬቸሩ very low ይሆናል። እሱም is about 3 degree. There is often a heavy cloud cover and humidity is high throughout the year. እዚሁ አካባቢ እንግዲህ ከፍተኛ የሆነ የክላውድ ከቨር ወይም ደግሞ የዳመና ሽፋንም ይታያል። ከፍተኛ የሆነ እርጥበትም አለ ማለት ነው አመቱን በሙሉ። This region mainly receives a convectional rainfall. Convectional rainfall እንግዲህ ብዙ አይነት የሬንፋል አይነቶች አሉ። ከነሱ መካከል አንደኛው ኮንቬክሽናል ሬንፋል ነው። ምናልባት እዚህ ቀደም ስትማሩ ታስታውሱ ከሆነ ኮንቬክሽናል ሬንፋል፣ ኦሮግራፊክ ሬንፋል፣ ኦኬ፣ ኮንፍሮንታል ሬንፋል ምናምን የሚባሉ የተለያዩ የሬንፋል አይነቶች አሉ። ከነሱ መካከል እንግዲህ ኮንቬክሽናል ሬንፋል እዚህ አካባቢ ላይ በከፍተኛ ሁኔታ ይስተዋላል ማለት ነው። ምናልባት እንግዲህ ስለ ሬንፋል ታይፖች 9ኛ ክፍል ወይም 8ኛ ክፍል የተማራችሁ ይመስለኛል። ቤዚካሊ 3 አይነት የሬንፋል አይነቶች አሉ። ኮንቬክሽናል ሬንፋል፣ ኦሮግራፊክ እና ፍሮንታል የሚባሉ የሬንፋል አይነቶች አሉ። እነሱ መለስ ብላችሁ ማየት ትችላላችሁ። ፍሮንታል የሚባለው ወይም ሳይክሎኒክ ተብሎ የሚጠራል። እሱን ወደ ኋላ ተመልሳችሁ ማጥናት የምትችሉበት ሁኔታን መፍጠር ይኖርባችኋል። ስለዚህ የመጀመሪያው ኢኳቶሪያል ክላይሜቲክ ሪጅን የሚባለው ይህን ነው ይመስለው። በ5 ዲግሪ ኖርዝ ኤንድ ሳውዝ ውስጥ የሚገኝ እነዚህ የተጠቃለሉ ሀገሮች እንግዲህ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ጋቦን እና ካሜሮን እንዲሁም ደግሞ የናይጄሪያ፣ የጋና፣ የቤኒን እና ሴራሊዮን ደቡባዊ ክፍል በዚህ ክላይሜቲክ ሪጅን ውስጥ ይጠቃለላል። ከፍተኛ የሆነ የዝናብ መጠን አለ። ከፍተኛ የሆነ ሙቀት አለ። ዝናቡም እንግዲህ ኮንቬክሽናል ሬንፋል ታይፕ ነው እንትን የሚለው በጣም ከባድ የሆነ ሙቀት አለ። አቬሬጅ ሙቀቱን ስናይ 26 ዲግሪ ሴንቲግሬድ ያክል። በጣም ሞቃት የሚባለው ደግሞ ማርች እና ሴፕቴምበር እንደሆነ ለማየት ችለናል ማለት ነው። ሁለተኛ ዘ ትሮፒካል ዌት ኤንድ ድራይ ሪጅን ነው። ዘ ትሮፒካል ዌት ኤንድ ድራይ ሪጅን The tropical wet and dry region is often called the savanna climatic region ተብሎ ይጠራል። ይህ ሪጅን እንግዲህ the tropical wet and dry region ሌላ ስሙ savanna climatic region ተብሎ የሚጠራው። This implies incorrectly that all area with savanna vegetation have this type of climate. ባጭሩ the savanna climatic region የተባለው ሳቫና ሪጅን ላይ የሚገኙ ቬጂቴሽኖች እዚህ tropical wet and dry region ውስጥ ስለሚገኙ ነው። This region covers a little less than half of the total surface area of the continent. ምን ያህሉ ነው የሚሸፍነው? Little less than half of the total surface area of the continent. የኮንቲነንቱን half ወይም የኮንቲነንቱ ግማሽ ይኖራል። ተዛ ግማሽ አነስ ያለ ኤሪያውን የሚሸፍን ነው። Extending toward the equator from the semi-arid area. The great distinguishing features of this climatic region is the seasonal characteristics of its rainfall. እዚህ አካባቢ እንግዲህ ሲዝናል የሆነ ዝናብ ነው የሚዘንበው። በኢኩዌተር አካባቢ ስትሄዱ እንግዲህ አመቱን በሙሉ ዝናብ አለ። but the tropical wet and dry region ላይ ሲዝናል የሆነ ዝናብ ይዘንባል። ለምሳሌ አኮርዲንግ ቱ ኢትዮጵያ እንደ ኢትዮጵያ እንግዲህ ዝናብ የሚበዛው መቼ ነው ካላችሁ ሰኔ፣ ሐምሌ፣ ነሐሴ 3ቱን ወር ላይ ነው አይደል ዝናብ የሚበዛው። ስለዚህ ሲዝናል ነው። ዝናብ ለመዝነብ እነዚህን ወቅቶች መጠበቅ አለበት። ስለዚህ such kind of condition እዚህ ኤሪያ ላይ ይፈጠራል ነው ወይም ሳቫና ክላይሜቲክ ሪጅን ላይ ሲዝናል የሆነ ዝናብ ነው ያለው ማለት ነው። During the period of high sun, the maritime air masses produce up to 6 months of
rainfall. The length of the rainy season depending on the nearest to the equator. እዚህ አካባቢ እንግዲህ ሃይ ፔሪድ ኦፍ ሰን ይኖራል። ከዛም ደግሞ ምንድነው የሚለው the maritime air masses produce up to 6 months of rainfall. የስድስት ወር ያክል ዝናብ እንዲኖር የሚያደርግበት ሁኔታዎች አሉ። ይህ የሚወሰነው በምኑ ነው አለ? ለኢኩዌተር ባለው ቅርበት ነው። ለምሳሌ ትሮፒካል ዌት ኤንድ ድራይ ሪጅን ላይ ወደ ትሮፒኩ ወደ ኢኩዌተር የቀረበ ከሆነ 6 ወር ያክል ዝናብ ኤክስፔሪየንስ የሚያደርግበት ሁኔታ ይፈጠራል። ከኢኩዌተር የራቀ ከሆነ ደግሞ 2 ወርም 3 ወርም ብቻ ሊያገኝ ይችላል ማለት ነው። ኦኬ ሶ the rest of the year is dry. አሁን 6 ወራትን ያክል ዝናብ ካገኘ በኋላ ቀጣው 6 ወር ድራይ ይሆናል ማለት ነው። እሱም 6 ወር ያክል ዝናብ የሚያገኘው ለኢኩዌተሩ ቀረብ ያለው የትሮፒክ ዌት ኤንድ ድራይ ሪጅን ነው እንጂ ሁሉም ያገኛል ማለት አይደለም። ቢኮዝ ሌላው ምንድነው የሚለው the rest of the year is dry. In a few places, for example, on the coast of Mauritania and Senegal, there is also a little rainfall in the periods of low sun. As in the desert and semi-arid climatic zone, mean monthly temperature shows less variation than daily temperature. በአጭሩ እዚህ አካባቢ ላይ ያለውን ኮንሰፕት የምትረዱት እንግዲህ ከምድር ወገብ አካባቢ ወይም ኢኳቶሪያል አካባቢ ካለው የዝናብ መጠን እጅግ አናሳ የሆነ የዝናብ መጠን እንደሚያገኝ ነው መረዳት ያለባችሁ። ኦኬ ነገር ግን ይሄ ሪጅን ወደ ምድር ወገብ ጠጋ ያለው ሪጅን ከፍ ያለ የዝናብ መጠን ያገኛል፣ ራቅ ያለው ደግሞ ሊትል የሆነ የዝናብ መጠን ያገኛል በሚለው ውሰዱት። In Western Africa, the period of low sun corresponding to the Harmattan season, the Harmattan is a warm, dry, northeasterly or easterly wind that blows out of the South Saharan and is frequently laden with large quantities of sand and dust. ሌላው ደግሞ እዚህ መረዳት የሚገባችሁ ሌላ ኮንሰፕት አንድ አካባቢ ላይ ከፍተኛ የሆነ ዝናብ ለመዝነብ ንፋስ is very important። እዚህ ጋር wind is very important, right? እንግዲህ ከሆነ ኤሪያ ላይ ብሎው ያደርጋል። ስፔሻሊ ከዋተር ቦዲዎች ከኦሽን አካባቢ የሚነፍስ ንፋስ ነው ዝናብ ሆኖ የሚመጣው ማለት ነው። ሞስት ኦፍ ዘ ታይም እንግዲህ ኢትዮጵያ ውስጥ አስተውላችሁ ከሆነ ዝናብ ብዙ ጊዜ በስተምስራቅ ዳይሬክሽን እንጂ በስተምዕራብ በኩል ሲመጣ አይታችሁ አታውቁም። አብዛኛው የኢትዮጵያ ክፍል ማለት ነው በስተምስራቅ በኩል። ለምንድን ነው ካል በስተምዕራብ በኩል ምንም አይነት ዋተር ቦዲ የለም። ከኢትዮጵያ በስተምዕራብ በኩል ደረቅ መሬት ነው ያለው እንጂ ውሃማ ቦታ የለም። በስተምስራቅ ስትሄዱ ግን ኢንዲያን ኦሽን እናገኘዋለን። ስለዚህ ከኢንዲያ ኦሽን የሚነፍስ ንፋስ እርጥበት አዘል ንፋስ ይሆንና ያን እርጥበት ይዞ ይመጣል። ከዛ ደመና ይፈጠርና እኛ አካባቢ ላይ እንዲዘንብ ያደርጋል ማለት ነው። Region with equatorial or tropical wet types of climate or variant are the wettest in Africa. ዌተስት የሚባሉት እነማን ናቸው? ኢኳቶሪያል or tropical wet types of climate variants are the wettest. በጣም እርጥበት የሚባሉት ስፔሻሊ ኢኳቶሪያል የሚባለው እንዲሁም ደግሞ ትሮፒካል ዌት ሪጅን በጣም ዌተስት የሚባለው ነው። ወይም ሂዩሚዲቲው ከፍተኛ ነው ያለበት ማለት ነው። There are two peak periods of the rainfall corresponding to the double passages of the intertropical convergence zone. ይህች ቅድም ላይ እናያታለን ያልናት ITCZ ማለት ኢንተርትሮፒካል ኮንቨርጀንሲ ዞን ማለት ነች። ኢንተርትሮፒካል ኮንቨርጀንሲ ዞን አሁን እቺ ITCZ ወይም ኢንተርትሮፒካል ኮንቨርጀንሲ ዞንን ምን ብሎ ዲፋይን ያደርጋታል መሰላችሁ? is a belt of low pressure which circles the generally near the equator where the trade winds of the northern and southern hemisphere comes together. አሁን በኖርዘርን እና በሳውዘርን በኩል ያለው ንፋስ በተመሳሳይ ሁኔታ ሲመጣ ኢንተርትሮፒካል ኮንቨርጀንሲ ዞን ብለን እንጠራዋለን። because areas with an equatorial climate are constantly covered by warm maritime air masses.
ኦኬ ኢኳቶሪያል ክላይሜት የሚባለው እንግዲህ ዋርም በሆነ ማሪታይም አየር ማስ ምን ያለ ነው? የተሸፈነ ነው። ቫሪዬሽንስ ኢን ዴር መንዝሊ ኤንድ ዴይሊ ቴምፕሬቸር አር ለስ pronounced than in the tropical wet and dry regions, right? Okay, marking variations in rhythms of the equatorial climate sometimes occur. For example, the rainfall may be monsoonal or the second rain season may not exist at all. Monsoonal ወይም ደግሞ the second rain season may not exist at all. monsoonal ምንድን ነው እዚህ ጋር? ሞንሱናል ስንል እንግዲህ ከውቅያኖስ የሚነፍስ ንፋስ የያዘ ማለት ነው። ኦኬ ይሄ ሬንፋል የሚመጣው እንግዲህ በሞንሱናል ዊንድ አማካኝነት ነው። ሞንሱናል ዊንድ ስንል እንግዲህ ከኦሽን ወይም ከውቅያኖስ የሚነፍስ ስለዚህ ማርክድ ቫሪዬሽን ኢን ሪትምስ ኦፍ ዘ ኢኳቶሪያል ክላይሜት ሰምታይምስ ኦከር። እዚህ ጋር እንግዲህ ያ ማለት ሪጅናችን ትሮፒካል ዌት ኤንድ ድራይ ሪጅን ነው አይደለ? ሰምታይምስ የኢኳቶሪያል ፎርም ያለው ዝናብ ሊታይ ይችላል ነው። However, the most notable variations can be observed on the Western Africa coast from around Cape. Cape ማለት ጫፍ ነው። ስፔሻሊ ደቡብ ጫፍ Cape ይባላል። Cape. Most notable variation can be observed on the Western African coast from around the Cape. 3 points in Ghana, eastward to Benin, where the bimodal rainfall region prevails and the total annual precipitation is less than 1000 mm. That indicates a small amount of rainfall is occur around this area. Around what? Around 3 points, that means Ghana, eastward to Benin የሚባለው ቦታ ላይ ዝቅተኛ የሆነ የዝናብ መጠን እንዳለ ነው የሚነግረን። ያ ማለት ከ1000 ሚሊ ሜትር በታች የሆነ የዝናብ መጠን እንዳለ ማለት ነው። Some of the expectation about this variation include the presence of the the cold body of water offshore chills, the loss of the maritime air masses and makes it stable. The bodies of the cold air that forms offshore divert the incoming air streams to the west and east of the unsolicited dry area. እዛ አካባቢ እንግዲህ በጣም ብዙ ዛዛታ ስለሚበዛው አጠር አድርገን ለማየት እንሞክር እስኪ። እዛ አካባቢ ያለ የዝናብ አይነት ምን አይነት ነው ካል አንደኛ ዝቅተኛ የሆነ የዝናብ መጠን ነው ብለናል። ከ1000 ሚሊ ሜትር በታች የሆነ ዝናብ ነው። ከዛ በተጨማሪ እዚህ ሪጅን ላይ ኦሮግራፊክ ወይም ማውንቴን ሬንፋል ኦከር ያደርጋል ማለት ነው። ኦኬ ኢን ኢስተርን አፍሪካ ደግሞ the tropical climate type is experienced in ሱዳን፣ ኢትዮጵያ፣ ኬንያ፣ ታንዛኒያ እና ሶማሊያ። እንግዲህ ትሮፒካል ክላይሜት ታይፑ ኢስት አፍሪካ ላይ ወይም ኢስተርን አፍሪካ ላይ ኤክስፔሪየንስ ይደረጋል። ለምሳሌ ሱዳን ላይ፣ ኢትዮጵያ፣ ኬንያ፣ ታንዛኒያ እና ሶማሊያ እነዚህ ሀገሮች ላይ ምን አይነት የሆነ የአየር ንብረት ይታያል? ትሮፒካል ክላይሜት ታይፕ ማለት ነው። ሲሚላርሊ ኢን ሴንትራል አፍሪካ ኤክስፔሪየንስድ ኢን ዛምቢያ፣ ማላዊ፣ አንጎላ፣ ናሚቢያ፣ ቦትስዋና ኤንድ ዚምባብዌ እዚህ አካባቢም ላይ የትሮፒካል ክላይሜት ታይፕ ይስተዋላል ማለት ነው። ሶ ይህ እዚህ ሰፈር ያለው ትምህርት በሙሉ የሆነ የተንዛዛ ነገር
በክረምት ደግሞ the temperature may sometimes exceed ሊበልጥ ይችላል ማለት ነው። እዚህ ጋር በጋ ክረምት የሚለውን እንግዲህ እንደ ሪጅኑ ይለያያል። ክረምት የምንለው ለሰሜኑ ክፍል ለደቡብ በጋ ይሆናል። ኦኬ ባጭሩ ዊንተር የሚባሉት እነማን ናቸው ስንል በሰሜናዊ በኩል ዲሴምበር አፕ ቱ ጃንዋሪ ያለውን ነው። በሳውዝ ደግሞ ለሳውዝ ደግሞ ከጁን እስከ ጁን ላይ ያለው ዊንተር ነው። በዛ ወይ ሰመር ምንድነው ዊንተር ምንድነው ዊንተር ምንድነው የሚለው መያዝ ይኖርባቸዋል። ሰምታይምስ ዊንተር በጋ የሚል ትርጉም ይሰጠዋል። ሰምታይምስ ደግሞ ሰመር የሚል ትርጉም ይሰጠዋል። ቢኮዝ ከኤሪያ ሁኔታዎች ስለሚለያዩ ማለት ነው። ዊንተር ኤንድ ሰመር የሚለው ትርጓሜ ከሙቀት ጋር የተገናኘ ስለሆነ ለምሳሌ ዊንተር ለኛ በጋችን ነው። በጋ ነው፣ ፀሐይ የሚበዛበት ሙቀት የሚበዛበት ነው። ሰመር ደግሞ ለኛ ክረምት ነው። እሱም ሰኔ ሐምሌ ነሐሴ የምንለው ሰመር ነው ለኛ። ለሌሎች ደግሞ በጋ ይሆናል ማለት ነው። ሶስተኛ ሰሚ አራይድ ክላይሜቲክ ሪጅን አጭር ነች። This region fringes the desert area and include the greater parts of the land south of the Zambezi River. የት አካባቢ አለ? ሳውት ኦፍ ዘ ዛምቢዚ ሪቨር አካባቢ ያለውን ይይዛል። ማን የሚባለው? ሰሚ አራይድ ክላይሜቲክ ሪጅን የሚባለው ዴዘርት ኤሪያዎች አካባቢ ላይ ነው የሚገኘው የክላይሜት። They differ from true desert region in being just within reach of the ITZ zone, intertropical convergence zone, in the courses of its seasonal moments and therefore receiving more rainfall. እዛ አካባቢ እንግዲህ እዚች የምትገኘው አይቲዜድ ዞን አካባቢ ላይ የሆነ መጠነኛ የሆነ ዝናብ ያገኛል። and temperature are about the same as those in the desert region. ቴምፕሬቸሩ ደግሞ ከምን ጋር ይመሳሰላል ማለት ነው? ከትሩ ዴዘርት ሪጅን ጋር ተመሳሳይነት አለው ማለት ነው። አራተኛ the hot desert climatic region. hot deserts are placed where there is a little or no rainfall. ሆት ዴዘርት የሚባለው ምንድነው ካራክተራይዝ የሚደረገው? ሊትል ሬንፋል ወይም ምንም ዝናብ የሌለበት ማለት ነው። the hot desert region consists of the Sahara and Kalahari desert. ሳሃራ በኖርዝ አፍሪካ በኩል እና ካላሪ በሳውዝ አፍሪካ በኩል የሚገኝ በረሃ ነው። ስለዚህ እነዚህ በረሃዎች በዚህ ክላይሜቲክ ሪጅን ውስጥ ነው የሚካተቱት። which are always under the influence of the dry continental tropical air masses and the northern Kenya Somali desert and also the aridity of which is principally caused by the stable natures of the maritime air masses that passes over it throughout the year ይላል። በአጭሩ እዚያ አካባቢ ላይ ምንም አይነት ዝናብ የለም ወይም ትንሽ የሆነ ዝናብ አለ። የሚይዛቸው ኤሪያዎች ደግሞ ሰሃራ እና ካላሪ ደዘርቶችን ይሸፍናል። ዝቅተኛ የሆነ ዝናብ አለው። የሚሆንበት እንግዲህ ድራይ ኮንቲኔንታል ትሮፒካል አየር ማስ በመኖሩ ምክንያት እንደሆነ ያስረዳናል። the stability of the maritime air masses is induced by their passing over the cool bodies of the water offshore. ይህ ኤሪያ በዋናነት የሚታወቀው ዝቅተኛ ዝናብና ከፍተኛ የሆነ ሙቀት በመኖሩ ነው። ሙቀቱን እዚህ ጋር ስናይ እንግዲህ ምን ይለናል? the desert climate is characterized by high mean monthly temperature. ዘድርኗል ወይም ዕለታዊ የምንለው ደግሞ the temperature ranges is however greater than the annual ranges of the mean monthly. እንግዲህ ከአቬሬጅ መንዝሊ ቴምፕሬቸር በላይ የዕለታዊ ቴምፕሬቸሩ ከፍተኛ ነው። the daytime temperature are extremely high. the temperature usually ranged from 30 to 40 ዲግሪ ሴንቲግሬድ ነው። እዚህ አካባቢ እንግዲህ ከ30 እስከ 40 ነው ዕለታዊ ቴምፕሬቸሩ። በሰምታይምስ ከሳሃራ ደዘርት ላይ ደግሞ ያለውን ኤክስፒሪየንስ እና 40 ዲግሪ እና ከዛ በላይ ይደርሳል። 40 ዲግሪ እና ከዛ በላይ እንደውም በጣም ከፍተኛ የሆነ ቴምፕሬቸር ሪከርድ የተደረገው 58 ዲግሪ ሴንቲግሬድ ነው። እሱም አዚዚያ በሚባል የሊቢያ በረሃ ላይ እንደሆነ ይነግረናል ማለት ነው። ናይት ላይ ስንመጣ ደግሞ ከ10 ዲግሪ ሴንቲግሬድ በታች የሚሆንበት አካባቢ አለ ማለት ነው። ኦኬ ስለዚህ በዚህ መልኩ ተረዱልኝ። አምስተኛ ሂዩሜድ ሰብትሮፒካል ክላይሜቲክ ሪጅን ነው። ሂዩሜድ ሰብትሮፒካል climatic region. This climate type is found in eastern sides of the continent between 20 degree and 35
ኖርዘርን ሳውዝ ላቲቲዩድ ነው። እንግዲህ በኢስተርን ሳይድ ወይም በምስራቃዊ አቅጣጫ ነው። በኮንቲነንቱ በምስራቃዊ አቅጣጫ በ20 እና 35 ዲግሪ ኖርዝ ኤንድ ሳውዝ ላቲቲዩድ መካከል የሚገኝ ነው የሂዩማይድ ሰብትሮፒካል ክላይሜቲክ ሪጅን የሚባለው ማለት ነው። the humid subtropical climate is a transition between the tropical and temperate climate በማና በማን መካከል የሚገኛል? በትሮፒካል እና በቴምፕሬት ክላይሜት መካከል የሚገኝ ሪጅን ነው። in Africa this climate type is confined to the southeastern coast of the South Africa ከዛ በተጨማሪ እንግዲህ ከኢስተርሊ ሳይድን በተጨማሪ በየት አካባቢ ልናገኘው እንችላለን? በሳውዝ ኢስተርን ካስት ኦፍ ሳውዝ አፍሪካ አካባቢ ይገኛል። the region is characterized by relatively high temperature with warm and wet climate ከፍተኛ የሆነ ቴምፕሬቸር አለ። ይህ ቴምፕሬቸር ግን ዝም ብሎ ቴምፕሬቸር ብቻ ሳይሆን ዋርም እና ዌት ጭምር ነው። ኦኬ ሞቃታማ እንዲሁም እርጥብ ማለት ነው። in Köppen's classification the humid subtropical climate is consist of two climate that is ሲፋ and ሲዋ የሚባል ታች ስዕሉ አለ። እሱ ጋር እናየዋለን ይሄን ነገር። ሌላኛውና ስድስተኛው ሜዲትራኒያን ክላይሜት ሪጅን ነው። ሜዲትራኒያን ክላይሜት ሪጅን እንግዲህ ከዚህ ቀደም እንደነገርኳቸው ወይም እንደተማማር ነው በደቡባዊ ጫፍና በሰሜናዊ የአፍሪካ ጫፍ ላይ የሚስተዋል የቴምፕሬቸር የክላይሜቲክ ሪጅን ነው። this climate is also called warm temperate western margin climate and it is experienced in a very small area of the continent ምን ተብሎ ይጠራል? ዋርም ቴምፕሬት ዌስተርን ማሪጅን ክላይሜት ተብሎ ይጠራል። ይህ እንግዲህ በትንሽዬ ፓርት ኦፍ the continent ነው የሚገኘው። the Mediterranean climate is the best developed on the shores of the Mediterranean Sea especially በኖርዘርን ሜዲትራኒያን ሲ አካባቢ ላይ የሚገኝ የአየር ንብረት ሁኔታ ነው። ግን ደቡባዊ የአፍሪካ ወይም ኬፕ የሚባለው የአፍሪካ ክፍል ላይም የሚገኝ ነው ማለት ነው። ቴምፕሬቸሩን ስናይ እንግዲህ ከ10 ዲግሪ ሴንቲግሬድ in winter and about 21 ዲግሪ ሴንቲግሬድ ዌስተርን ሰመር ላይ ይስተዋላል ማለት ነው። በዊንተር 10 ዲግሪ ሴንቲግሬድ በሰመር ደግሞ 21 ዲግሪ ሴንቲግሬድ አካባቢ ነው ማለት ነው ቴምፕሬቸሩ። this area lies in the path of the westerly wind ምን አይነት ንፋስ ያገኘዋል? ዌስተርንሊ ዊንድ የምዕራባዊ ንፋስ ማለት ነው። in the summer season winds blow from the land to sea መቼ? በሰመር ከየት ወደ የት? ከመሬት ወደ ባህር ወይም ወደ ውሃ ይነፍሳል። therefore they are dry winds ለምን ካል ከመሬት ወደ ውሃማ ቦታ ስለሚነፍስ ደረቅ ነው፣ ምንም ውሃ የያዘ ንፋስ የለም ማለት ነው። winters are wet because cool moist winds blow toward the land from the sea በዊንተር ደግሞ ከሆነ እዚህ ጋር ሰመር ነው። በዊንተር ከሆነ ደግሞ የዚህኛው ተቃራኒ ከሲ ወደ ላንድ ስለሚነፍስ እርጥበት አዘል የሆነ ንፋስ ይነፍሳል ማለት ነው። so the average amount of rainfall ከ500 እስከ 750 ሚሊ ሜትር ያክል ዝናብ ይዘንባል ማለት ነው። የት? ሜዲትራኒያን ክላይሜቲክ ሪጅን ላይ። ሰባተኛ the warm temperate east coast climate region the climate is experienced between latitude 30 degree to 40 degree north of the equator and 30 to 40 south of the equator ያመን እንግዲህ በሰሜንና በደቡብ ከ30 እስከ 40 ዲግሪ ዲግሪ ላቲቲዩድ ላይ ከኢኩዌተር ማለት ነው ከምድር ወገብ 30 እስከ 40 ባለው መካከል የሚገኝ ሪጅን ነው ዋርም ቴምፕሬት ኢስት ካስት ክላይሜቲክ ሪጅን ብለን የምንጠራው። it is experienced along the eastern coast of the South Africa especially in Natals of the Cape Province as well as Mozambique በአጭሩ ሞዛምቢክ አካባቢ ወይም ደግሞ ደቡብ አፍሪካ አካባቢ ወይም የደቡብ አፍሪካ ኢስተርን ፓርት የሚገኝ የክላይሜቲክ ሪጅን ነው። ሞስት ኦፍ ዘ ታይም ከ30 እስከ 40 ዲግሪ በሳውዝ እና ኖርዝ ኦፍ ዘ ኢኩዌተር መካከል የሚገኝ climatic condition ነው። this area are under the strong influence of the warm Mozambique current and the warm south east trade wind እዚህ አካባቢ እንግዲህ ወይ ሞዛምቢክ ምናምን አካባቢ በኢስት በኩል ውቅያኖሶች ምናምን ስላሉ ኦሽን ከረንት ይኖራል። ኦኬ ዋርም የሆነ ምን አለ ማለት ነው ትሬድ ዊንድ አለ ማለት ነው። summer temperatures are generally high with an average of 20 degree centigrade
ሰመር የሚባለው ወቅት ላይ ቴምፕሬቸሩ እስከ 26 ዲግሪ ሴንቲግሬድ ይደርሳል። ዊንተር ላይ ስንመጣ ግን ሎወር ነው፣ 10 ዲግሪ ሴንቲግሬድ አካባቢ ይሆናል። አኑዋል ቴምፕሬቸሩን አኑዋል ሬንፋሉን ስናይ ደግሞ ከ1000 እስከ 1500 ሚሊሜትር ፐር ይር ይሆናል ማለት ነው። 8ኛ ዋርም ቴምፕሬት ኮንቲኔንታል ክላይሜቲክ ሪጅን This climate is mainly experienced in the interior of the South Africa between the Drakensberg mountain and Kalahari desert. እዚህ ጋር ድራንግስበርግ የሚባል ነገር ከዚህ ቀደም ስንመማር ካስታውሳችሁ ዥው ያለ ገደል ማለት ነው። ይሄ ማለት ተራራማ ሆኖ ግን ገደል ያለው ማለት ነው እና በካላሪ ዴዘርት አካባቢ የሚገኝ የክላይሜት ሁኔታ ነው ማለት ነው፣ ወይም የአየር ሁኔታ ነው። ስፔሻሊ የደቡብ አፍሪካ አካባቢ ላይ ማለት ነው። The rainfall amount is generally low because the area is inland and the wind blows from sea reaching here when they are already dry. የሚነፍሰው ንፋስ እንግዲህ ካላሪ ዴዘርት ነው። የሚነፍሰው ንፋስ ደረቃማ የሆነ ንፋስ፣ ምንም አይነት እርጥበት የሌለው ንፋስ ስለሚነፍስ እዚያ አካባቢ ያለው የዝናብ መጠን እጅግ በጣም ትንሽዬ ነው ማለት ነው። Most of the rain falls during the winter seasons and the average is about 700 mm per year. ላይ ካስታወሳችሁ ከ1000 እስከ 1500 ነበር አይደለ በዋርም ቴምፕሬት ኢስት ካስት ክላይሜቲክ ሪጅን። እዚህ ጋር ግን 700 ሚሊ ሜትር ነው፣ ዝቅተኛ ነው ማለት ነው። The eastern areas are wetter than those in the west which are close to Kalahari desert. ወደ ካላሪ ዴዘርት የተጠጋው ምንድን ነው? እዚህ ጋር ያዩት the eastern areas are wetter than those in the west. ኢስተርን ወይም በስተ ምስራቅ በኩል ያለው እንግዲህ ካረንት አለ። ይሄ ምንድነው የሚባለው? ኦሽን ካረንት ሳይሆን እርጥበት ያዘለ ውቅያኖስ አለ ብያቸዋለሁ። ወደ አትላንቲክ አካባቢ የተጠጋ ስለሆነ በዌስት በኩል ግን ማን ነው ያለው? ካላሪ ዴዘርት ነው ያለው። ስለዚህ በኢስተርን በኩል ያለው ኤሪያ ዌተር ነው። ከማን አንጻር? በዌስተርን ካለው አንጻር ማለት ነው። ኢንዲያኑዋል ቴምፕሬቸር ሬንጅስ ፍሮም 26 ዲግሪ ሴንቲግሬድ ኤንድ ሰመር ላይ ደግሞ ኢን ዘ ሰመር ኤንድ ዊንተር ላይ ደግሞ 10 ዲግሪ ሴንቲግሬድ ይደርሳል ማለት ነው። እዚህ ክላይሜቲክ ሪጅን ላይ ቴምፕሬቸሩ በ10 እና በ26 መካከል ነው። ያ ማለት 10 በዊንተር ኤንድ 26 ደግሞ በሳመር አካባቢ። የመጨረሻ የሚሆነው እንግዲህ 9ኛ ዘ ማውንቴን ክላይሜቲክ ሪጅን ነው። ዘ ማውንቴን This climatic region include the high mountain area in Kenya, Ethiopia and lake regions in East Africa. በዋናነት ምስራቅ አፍሪካ አካባቢ ያሉ ከፍተኛ ቦታዎች ላይ ያለውን ክላይሜቲክ ሪጅን ነው የሚያጠቃልለው። በዋናነት ኬንያ ውስጥ የሚገኝ ከፍተኛ ቦታ አለ፣ ኢትዮጵያ ውስጥ የሚገኝ ከፍተኛ ቦታ አለ። So in some respect the climate is similar to the warm temperate upland climate except the temperature are even lower and snow occurs on the tops of the peak such as Kilimanjaro. ባጭሩ እንግዲህ እነዚህ ከፍተኛ ቦታዎች ስፔሻል ተራራማ ቦታዎች ጫፋቸው ላይ ከፍተኛ የሆነ ስኖ ነው ያለው ወይም የበረዶ ክምችት ነው ያለው። that indicates low amount of temperature ነው ያለው፣ ዝቅተኛ ቴምፕሬቸር አለ ማለት ነው። the area receives more rainfall than the surrounding area. ይህ እንግዲህ ተራራማ ቦታ ወይም በስኖ የተከበበ ቦታ ከሰራውንዲንግ ኤሪያ ይልቅ የተሻለ ዝናብ ያገኛል ማለት ነው። it mostly receive ሪሊፍ ሬንፋል። ሪሊፍ የሚባል የዝናብ አይነት እንግዲህ ቅድም ላይ ነግሬያቸዋለሁ። ኮንቬክሽናል ሬንፋል፣ ሪሊፍ እና ደግሞ ሳይክሎኒክ ወይም ኦሮግራፊክ የሚባል የዝናብ አይነት አለ። እነዚህ ቦታዎች ላይ እንግዲህ ክሊማንጃሮ እና መሰል ተራራማ ቦታዎች ላይ ሪሊፍ ታይፕ ኦፍ ሬንፋል ነው የሚያገኙት ማለት ነው። The highest amount of rainfall is received on the windward slope. በየት በኩል? ዊንድዋርድ ወይም ንፋሱ ባለበት አካባቢ። እንግዲህ ሪሊፍ ማለት ተራራማ አካባቢዎች ላይ የሚዘንብ የዝናብ አይነት ነው። በአንደኛው የተራራው ዳይሬክሽን ይዘንባል፣ በሌላኛው ደግሞ ዝናብ የለም። ስለዚህ ንፋሱ በሚነፍስበት ወይም በዊንድ ዋርድ ስሎፕ በኩል ከፍተኛ የሆነ ዝናብ ይዘንባል፣ በዛኛው በኩል ደግሞ ዝቅተኛ የሆነ ዝናብ ይዘንባል ማለት ነው። ስለዚህ ቴምፕሬቸር ዲክሪዝስ ዊዝ አን ኢንክሪዝ ኢን አልቲቲዩድ፣ ከፍታ በጨመረ ቁጥር ቴምፕሬቸር ይቀንሳል። ያ ማለት እንግዲህ ወደ ተራራዎች ጫፍ እየወጣችሁ በሄዳችሁ ቁጥር አልቲቲዩድ ወይም ከፍታ ይጨምራል፣ ቴምፕሬቸር እየቀነሰ በረዷማ ነገር እየሆነ ይመጣል።
At the very tops of the high mountain, the temperatures are below freezing point. That means below 0 degree centigrade ይደርሳል ይለናል ማለት ነው። ይህ ሰፈር ማለት ነው እንግዲህ እንዳጠቃላይ ትንሽ የሆነ አወዛጋቢና ዛዛታ የበዛበት ነው። ታማልፈው ብዬ ነው የሰራውላችሁ እንጂ ክሊር ያልሆነና ውስብስብ የሆነ ሀሳብ ነው ያለው። በዋናነት ግን እናንተ ትይዙት የሚገባውን ነገር መያዝ ይኖርባችኋል። 9 አፍሪካ ውስጥ የሚገኙ ክላይሜቲክ ሪጅኖች ምን ናቸው? በእያንዳንዳቸው ላይ ያለ ኮር የሆኑ ፖይንቶችን የተወሰኑ ነገሮችን አትሊስት መያዝ ይኖርባቸዋል ማለት ነው። ለምሳሌ ኢኳቶሪያል ክላይሜቲክ ሪጅን ላይ ምን አይነት ቴምፕሬቸር አለ፣ ከየት ዲግሪ ተነስቶ እስከ የት ዲግሪ ድረስ ይደርሳል፣ የትኞችን ኤሪያዎች ይሸፍናል፣ የዝናብ መጠኑ ምን ያክል ነው፣ ቴምፕሬቸሩ ምን ያክል ነው የሚሉትን እያንዳንዱ ክፍል ላይ በተቻላችሁ መጠን ለመያዝ እና የተወሰነ ኮንሰፕት ይዛችሁ ለማለፍ ሞክሩ ላለው ማለት ነው። እንግዲህ ለዛሬ ያስኩላችሁ ይሄን ይመስል ነበረ። በሚቀጥለው ደግሞ በኔክስት ፓርት ፋክተር ኮንትሮሊንግ ክላይሜት ኦፍ አፍሪካ በሚል ርዕስ እንገናኛለን። ይህን ርዕስ እና ወርታች ሌሎችም አሉ የምንቀጥል ይሆናል ማለት ነው። ለዛሬው እዚህ ጋር ይበቃናል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ባይ ባይ።